በጣም ትንሽና በጣም ያለ ጊዜው ከተወለዱ ህጻናቶች መካከል አንዱ ነው ይሄ ህጻን ልጅ። በዓለማችን ላይ ተወልደው ከተመዘገቡ ከዛም ደግሞ ተወልደው በህይወት ከቆዩ ፕሪማቹር ከምንላቸው ወይም ደግሞ ያለ ጊዜያቸው ከተወለዱ ህጻናት መካከልና ክብደታቸው ደግሞ በጣም ትንሽ ከሆኑ ህጻናቶች መካከል ብቸኛው ህጻን ልጅ ይሄ የምታዩት ልጅ ነው። የሚገርማችሁ 21 ሳምንት ከአንድ ቀን ነበር በሚወለድበት ሰዓት። ኪሎስ ደግሞ ካላችሁኝ 420 ግራም፣ ግማሽ ኪሎ እንኳን ያልሞላ ህጻን ልጅ ማለት ነው። ግማሽ ኪሎ ስኳርን አስቡና ያን ማያክል ህጻን ልጅ ተወልዶ ሰርቫይቭ ሲያደርግ እንደ ሀገራችን ቢሆን አንድ ህጻን ልጅ 28 ሳምንት ካልሞላው ወይም ደግሞ ክብደቱ 1000 ግራም ካልሆነ በስተቀር እንደ አቦርሽን ወይም ደግሞ እንደ ውርጃ ነው የሚቆጠረው። እና ይሄ ልጅ ከተወለደ በኋላ ልክኛ እንደምናረጋው ክብደቱ ኖርማል የሆነ ልጅ በጊዜውን ጠብቆ እንደተወለደ ልጅ በሁለተኛው ወይም ደግሞ 24 ሰዓት ከሞላው በኋላ ወደ ቤት ሳይሆን የተሸኘው 275 ቀናት ያክል ሆስፒታል ውስጥ ተቀምጦ ኢንቴንሲቭ ኬር ዩኒት ውስጥ ኬር ሲደረግለት ቆይቷል ማለት ነው። እንግዲህ ብዙ ጊዜ ጊዜያቸውን ያልጠበቁ ህጻናት፣ በተለይ ደግሞ እንደዚህ በጣም ጊዜያቸውን ያልጠበቁ ህጻናት መኖር ማይችሉ ሰርቫይቭ ማያደርጉት ለምንድን ነው ከተባለ አንደኛ ሳምባቸው በትክክል ማቹር አድርጎ ወይም ደግሞ አድጎ እድገቱን ጨርሶ አይደለም የሚወለድ። እንደገና ብሬናቸው ወይም ደግሞ አንጎላቸው በትክክል ጠንክሮ ስለማይወጣ በጣም ብዙ ኢንቴንሲቭ ኬር ዩኒት ስለሚያስፈልገውና ለዛ ደግሞ ፋሲሊቲም ስለሌለን፣ ስለዚህ ይሄ ደግሞ ምን ያስፈልጋል? ኤክስትሪም የሆነ በጀት ይፈልጋል። ኤክስትሪም የሆነ እውቀት፣ የሰው ኃይል ይፈልጋል። ያን ነገር ለማድረግ ደግሞ እንደ ሀገርም እንደ ዓለምም ሲታይ በጣም የወረደ ስለሆነ ከ28 ሳምንት በታች የሆኑ ህጻናትን ራሱ ማሳደግ በጣም ከባድ ነው የሚሆነው። ስለዚህ እነዚህን ነገሮች ውስጥ ጨርሶ እድገቱን ጨርሶ ካልወጣ የማደግና ህይወቱ የመቀጠል እድሉ በጣም የቀነሰ ነው የሚሆነው ማለት ነው። እንግዲህ እንደ ጤና ባለሙያ እንደዚህ አይነት ነገሮችን መስማት ለኛም በጣም ደስ ይላል። እናንተስ በቤተሰባችሁ ሊሆን ይችላል፣ በሰፈራችሁ ሊሆን ይችላል፣ የሰማችሁት ሊሆን ይችላል። ምን ያህል ኬጂ ወይም ደግሞ ምን ያህል ሳምንት ላይ ተወልዶ በጣም ትንሽ ነው ብላችሁ ብታስቡ ሰርቫይቭ ያደረገ ወይም ደግሞ በህይወት የተቀጠለ ህጻን ልጅ ታውቃላችሁ? ኮሜንት ሴክሽን ላይ ያሳዩን ማለት ነው። ስለ ውርጃ ወይም ደግሞ ስለ አቦርሽን ምን ታስባላችሁ? ውርጃ ቢካሄድ እንደኔ ችግር የለውም ባይ ነኝ። በብዙ ነገር አንጻር ልጅ ተወልዶ በደንብ ማደግ ካልቻለ አቦርሽኑ ብዙ ጉዳት አለው ብዬ አልልም። ውርጃ ጥሩ ነው ባይ ነኝ። አቦርሽን ላይ ያለኝ አይዲያ በእኔ አስተሳሰብ መደረግ ከሌለባቸው ነገሮች አንዱ ነው። ግን ደግሞ አንዳንዴ ፕሬግናንሲዎች ፈልገናቸው ብቻ ሳይሆን በመደፈር ሳናውቀው ደግሞ በመጠጥና በሌላ ነገሮች ደንዝዘን ሀይ ሆነን ወደ ፕሬግናንሲ ሊዳረጉን ይችላሉ እና አቦርሽን ኢሌጋል ነው መሆን የለበትም። ግን እኔ የማስበው ከአቅም በላይ የሚሆን ከሆነ የጤና ባለሙያዎችን አማክሮ የምንወስነው ነገር ነው እንጂ መሆን አለበት መሆን የለበትም ብለን ደምድመን ኦፕንም ማድረግ የለብንም። ያው አጠቃላይ ያው ውርጃ ጥሩ አይደለም። እንደዚህ ከሚሆን አለገባብ የሆነ ጋብቻ ወይ ግንኙነት ከሚያደርግ ቀጥታ ሆኖ ምስቱ አድርጎ መኖር ከዛ በኋላ ልጅ መውለድ፣ የተወለደው ልጅ የሚያሳድገው እግዚአብሔር ነው። ውርጃ እኔ አልደግፍ። ባታስወርደውና ማስወረድ ማለት የሰው ልጅ ህይወት ማጥፋት ስለሆነ ባይሆን ጥሩ ነው። ባታስወርደው ጥሩ ነው። እነሱ በቃ ለሰው ብዙም አስተሳሰባቸው ለሰው የወረደ ነው። ጭካኔ ነው። ይሄ ራሱ የሰው ልጅ ይሙት አይባልም። ኖሮ ይሄ ልጅ ከተማረ ለሰውም ጠቃሚ ሊሆን ይችላል። ባታስወርደው ይሻላል። ውርጃ በምንም አይነት መንገድ ደግፈው አልችልም። ውርጃ እንደ እምነትም ከምከተለው እምነትም አንፃር ኦርቶዶክስ አማኝ ነኝና ውርጃ በፈጣሪ ዘንድ የሚፈቀድ ነገር ስላልሆነ ውርጃ ትክክል ነው ብዬ አላምንም። ጭራሽም አያስፈልግም ብዬ ነው አካያደኮት ውርጃ ባሱን ነየማ አካውንጌላቲስ ተከመንቲና ማቴስ እንበርባችሽ እኔ ኒውትራል ነኝ ማለት ተረገዘም ምክንያታዊ ከሆነ ወይ መወረድ አለበት፣ ግን ባይወረድ ወልካም። ስለ ውርጃ ያለኝ አመለካከት አንድ ህፃን ተወልዶ ከሚሰቃይና ባልሆነ ቦታ ከሚያድግ ቢወረድ ብዬ ያስባለሁ። ብዙ ወድቆ የምናያቸው ህፃኖች አሉ። እነዛን መርዳት ካልቻልን ልጁ ቢወረድ ባይ ነኝ። እኔ ውርጃ ትክክል አይደለም ነው። ምክንያቱም መጀመሪያ ላይ መጠንቀቅ አለብን። አስበን አቅደን የምናደርገው ነገር ነው እንጂ በስሜት የምናደርገው ነገር ያው ለህይወታችንም ለማንኛውም ነገር ኢኮኖሚ ላይ ካለ ጉዳት ሊኖረው ስለሚችል ያው ውርጃ ጥሩ አይደለም ነው። እናንተስ ከዚህ ጋር ተያይዞ የትኛውን ሀሳብ ነው የምትጋሩት? ከነ ምክንያታችሁ ኮሜንት ሴክሽን ላይ ያሳውቁኝ ማለት ነው። ፔስ